እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። እንኳን ወደዚህ ቻናል በሰላም መጣችሁ በድጋሜ። እንግዲህ ዛሬም ደግሞ ያው በነ ሩታና በነ ሜሪና በነ ማነው ዳኒ መተናል ማለት ነው። እንግዲህ ዛሬም እንደለመዱት ያው ሄርሜላ ለማብሸቅ መተዋል። ያው ግን ሄርሜላ ላይፏን እየመራች ነው ያለችው። እዚህ ጋር ቼክ አታረጋቸው ምናምን ዛሬም ሩታና አብርሽ ናቸው እነሱ ያሉት። አብርሽና ሄርሜላ ደግሞ ሌላ ታሪክ ላይ ደርሰዋል እና ምን እንደምላችሁ አላውቅም። ብቻ እናንተ ኮሜንት አድርጉ። ግን እዚህ ጋር የሚያረጉት ነገር እንዳለ የሚያስጠላ ከአንድ ትልቅ ሰው የማይጠበቅ ደባሪ ነገር የሚያስጠላ መተራረብ ማፌዝ ምናምን በመጀመሪያ ከማፌዝ በፊት ቆይ ሩታ ወንድ ህይወት የምታስተካክል ይሻልሽም ነበር መጀመሪያ። አሁን እኮ ይሄ በጣም ከመቃጠልሽ የተነሳ ከእግርሽ ከጭንቅላትሽ በቃ የመጨረሻ ነደሽ በቃ ቅናት የሌለ አሳብዶሽ ነው ያለሽ። ፊትሽ ያስታውቃል። እንትናን ማን ነው ዳኒና ሜሪ ላይፋቸውን እያሳለፉ ነው። ያሰቡት ምንድነው ዩቲዩብ መስራት ነበረ። እዚህ ጋር ሆይሆይታ አለ፣ እዚህ ጋር የተመቸ ነገር አለ። ላይፉ ምናምን ይመቻ እና ሴራም አላቸው። እሱን ያደረጉ ነው ያሉት። አንቺ ግን ተበልተሻል መሃል ላይ ላይፍሽን ከማስተካከል ይልቅ ከነ ሜሪ ጋር ብረሽማ ይሁን ነገር አሁን ይሄ እንዲህ መደነሱ ምን ማለቱ ማፌዙ ሙድ መያዙ ሙድ ብያዝ እኮ ከሄርሜላ በላይ አይደላችሁም እናንተ። በደንብ አርጋት ይይዝባችኋለች። በነገራችን ላይ አሁን ላይ ሄርሜላ ኩል ነች። ሄርሜላ አትመጥናችሁም። በምንም አይነት ካልኩሌሽን ብትሰሩት ሄርሜላና እናንተ ሰማይና ምድር ናችሁ። እና የሰማይ ስባሯ ሜሪ ደግሞ ለምን አትረጋጊም? ለምን አመክሪያትም? አንቺ እህትሽነቴ ነሽ ብለሽ አይደል? ለምንድነው ነገሩን የባሰ በዚህ ልክ እንደዚህ የምታረጉ? አሁን ዛሬም እንትኑ ላይ ነው ፌዙ ላይ ዛሬም የሆነ ነገሩ ላይ እነሱ ኮራስቷችሁ ሌላ ታሪክ ገብቷል እኮ አብርሃምና ማነች እቺ ሄርሜላ እኮ ሌላ ታሪክ ናቸው እኮ ያሉት። በቃ እርስ ታርጓጀራችን ላይፍ ሲኖሩ እናንተ በቃ ባይዛው ቤተሰብ መተው በጣም ከባድ ነው። እኔ ከዚህ ቪዲዮ ያየሁት መተው በጣም ከባድ እንደሆነ ነው ያየሁት። እንትና ማነች ሩታ ከራሷ ጋር አይደለም ያለችው። በጣም ይውላችሁ አሁን ዳኒና ሜሪን ይዋቸው፣ እሷን ግን ይዋት እስቲል እየነደደ ነው ውስጧ ማለት ነው። ቅጥል እያለች ነው ያስመሰለች ነው እንጂ ውስጧ ቅጥል እያለ ነው። አንቺ መተሽ እዚህ ጋር ከምትቃጠይ ከምትነጂ አርፈሽ አትቀመጪም እንደ ቤትሽ? ልጅሽን አትሳድጊም እንደ አርፈሽ አትረጋጊም እንደ? እነዚህ ሁለቱን ሰዎች አስወጥተሽ አትዘጊባቸውም እንደ? በራጤያቸውም እንደ ወደ ውጪ ሜሪ ግንድላልና ማን ነው ይሄ ዳኒ ያርጎ ዝምብ የሆነ ሰውዬ። ለማንኛውም ዩቲዩብ እየሰሩብሽ ነው በላይፍሽ ላይ። እነሱ ላይፋቸው አይደለም፣ አይመለከታቸውም፣ ትዳራቸው አይደለም። ምንም እዚህ ጋር እነሱ የሚጎዱት ነገር የለም። አዛይ እንደው ዘዴ የምትጎጂው አንቺና አንቺ ብቻ ነሽ። እንዲህ እንደሳቅሽ በኋላ ታለቅሻለሽ። ሄርሜላም ያፈቀረችውን ሰው አግኝታለች በዚህ አጋጣሚ ማለት ነው። ከዚህ አሁን ከአራታችሁ ከቆማችሁ ተጎጂ አንቺና አንቺ ብቻ ነሽ። ሩታ ወልደሻል፣ ከሰውየው ልጅ አለሽ። እዚህ ጋር ብትጨፍር የሚያምርባት ጨፋሪዋ ሜሪ ነች። ወይኔ ሜሪ ግን በዚህ ልምሽ በዚህ ልክ እንደዚህ እንዴ! አንቺ እኮ በሌሎች ልጆችን ስብስብ ባልሽ መምከር ነበረብሽ። ረፉ እያልሻ እንዴ! ዛሬም ዳንስ ላይ እኛ እኮ አንቺን የምናቅሽ የዛሬ ስንት አመት ጢባ ጢቤ ፊልም ላይ ስትደንሽ እኔ እናት ዛሬም ዳንስ ላይ እንዴ! ጊዜ ታይ ሙሉ ነገር እኮ ይቀያየራል። አንቺ ግን እዛው ነሽ በፈጣሪስ። ኤኒዌይስ ቤተሰብ እዚህ ጋር ማለት የምፈልገው ምንድነው ቀሉ በዛና የሚያደርጉትን ነገር አያውቁም። እንትና ግን እየዘጃለችን ያለችው ላይፏን እየኖረች አይደለም ያለችው። በማይሆን በምናብ ዓለም ውስጥና ሩታ ሌላ ነገር ውስጥ እየገባችን ያለችው የሌላትን ባህሪ ያመጣ ምናምን በኢየሱስ ክርስቶስም ለምን አትተውም? ቆይ ልጁ እንደዚህ ያሉም እኮ እነ ሄርሜላ እዚህ ታሪክ ውስጥ ሄርሜላ ግን ደስ አትላችሁም? ኩል የሆነች ሴት በዚህ ልክ አንጨረጭሻቸው 3-1 አይደብራችሁም? ሺህ ራሱ አይዟችሁም? ስታስጠሉ ደግሞ እንዲህ የምትሆኑ በፈጣሪ ስም። ሴት ልጅ ውበቷ ጸጥታዋ፣ ዝምታዋ፣ እርጋታዋ፣ አወራሯ ነው። እንዴት ነው የሚያረጋችሁ ግን በፈጣሪ ስም? ንግግራችሁ ሲያስጠላ፣ ሁሉ ነገራችሁ ሲያስጠላ፣ አትረጋጉም። ደግሞ ብላችሁ ሄርሜላ ነው እናንተ ስራ የምታስገቧት እንዴ? ሄርሜላ እኮ ፋይናንሻሊ ስቴብል የሆነች ሰው ነች አይደለም? እናንተ ኦዲየንስ እንኳን እናቃታለን።
እናንተ ተጨነቁ ዩቲዩብ ቢዘጋ ሜጃ የሌላችሁ። አረ ልፊያ ምናምን ትግል ምናምን ምን እንዳለበት አንቺ ከሰማይ ስባሪ የምታክል ሴትዮ ጋር ሲጀመር አሁን እዚህ ጋር የምትላፊያት ምናምን አትደባደብሽ አንቺ የምታክል ሴትዮ ፈረስ። እሺ ህይወት ደግሞ ዝም አትልም አታባራ ምናምን። ግን ልጅቷ ዋጋ እያስከፈልሻት ነው ሩታን በጣም ዋጋ እያስከፈልሻት ነው ያለሽው። አንቺ አላማሽም ሌላ ነበር ለነገሩ እዛን ሮያል ፋሚሊ ጋር ጸጸት ስላለብሽ እዚህ ላይፉ በጣም አሪፍ እየሆነ በጣም ኮንተንቱ እየበዛ ስለመጣ ነው የመጣሽው። ኤኒዌይስ ሙድም ፌዝም ሁሉ ነገርም ሲያልፍ ዋጋ ያስከፍላል። ነገ ዋጋ ያስከፍላል። እዚህ ከስልኳን ስትወስድባት ማለት ነው። አሃ ስልክ ቸገሯችሁ ነበር እንደ መጣችሁት። ለነገሩ ችጋራሞች ናችሁ ታስታውቃላችሁ። ሄርሜላ ለሶስት በቃ አንዳንድ ስልክ ግዢላችሁ እሱ አይሻልሽም? ኧረ ጥለሻቸው ሂጂ። ሲጀመር ስልክ ቪዲዮ ገለመኔ ዛሬም እዚህ ላይ ናችሁ እንዴ? ላይፍ አይቀጥልም እንዴ? እናንተ ጋር ስታክ እንዳረገ ነው እዛው እንዴ? ይወጣው ስልኳን እዛ እንደዚህ የምትለው ፈረስ ጥለሻት ሂጂ። ሲጀመር ቸግሯት ነበር ስልክ በቃ አንዳንድ ግዢላቸው በቃ የኔ እናት ሄርሜ ቆንጆ ማትመጥኛቸው ደስ ስትይ ሄርሜላ ጉይ ስርዓትሽ በስማም ሲጨንቁ ሰው በዚህ ልክ ጨንቆኛ አቅም እኔ ይቅርታ አጉልኝ ቤተሰብ እንደዚህ አይነት ቪዲዮ ስለሰራውላችሁ ግን ጭንቅ ያለ ቪዲዮ ሁኔታው ላይ ስላሉ ነው። በቃ ምንም አሁን ከዚህ ፖይንትኛሽ ምን እንማር ምን እንውሰድ እስቲ ያው ስልኳን ወሰዱባት ሄደች በቃ ከዛ ቪዲዮ ምናምን ፋራ እዚህ ፋራ እኮ የለም እንዴ ከዛስ እሺ አሁን ምንድነው እሺ ውሽ አረ ለጻናቶች ታይላችሁ በእናትሽ አንቺ እንደዚህ አይነት ድራማዎች እንደዚህ አይነት ነገሮችን እስቲ አሁን ከዛ ስልኳን ወሰደችባት ከዛ እንደዚህ አፌዘሽ ምናምን እሺ ባይዘውች ልጅ እኮ ማለት ነው ይሄ በአደባባይ በቪዲዮ ሪከርድ የተደረገ ነው ስልኳን ወሰደችባት ሂዳ በትጠይቅ ካነ ነው የምታመጫት ማለት ነው። እናንተ ማን ናችሁ ሲጀመር የሰው ስልክ ሰው ወስዳችሁ እንደዚህ በአደባባይ የምታፌዙት ምናምን? ኧረ እባክሽ በቃ ጀግና ናችሁ እናንተ አንደኛ እናንተ አራዳ እንደዚህ አይደለም። እሺ እርድና እንደዚህ አይደለም። ከዛስ እሺ ይሄ ደግሞ የርጎዝም ቢሆን ከሴቶች ጋር ነው አንድኛው ሴት ሆነ ሲያስጠላ። እኔ ድሮም ባይዘው ቀልብ አይወደውም ዳንኤልን እዩት። እሺ በቃ ሽጡት እና ተካፈሉ። የተወሰነ ብር ያወጣል ተካፈሉት። በቃ ምሳ በሉበት ሽጡና እሷ እንደሆነ ይሄን ለእናንተ ትገዛላችኋለች። ውይ ንግግራቸው ያምር መልካቸው ያምር ምናቸው ያምር ምድረሰገጤ ናቸው። አብይ የምር አንተ እንኳን በዚህ ልክ እንደዚህ አሰግጥም አብዬ አሳኳ አው እዚህ ጋር ሰገጤዎች አጋጥሞኝ ነው። ለወሬ የማይመቹ ለምንም የማይመቹ ለንግግርም አይሆኑ በቃ ምን ብለን እኛ ራሱ ሪአክት እናድርግ። እሺ ከዛ በኋላ ቪዲዮ ያዛችሁ ከዛ ደግሞ ቪዲዮ ልፖስቱ ነው። እኔስ ቤተሰብ እዚህ ቪዲዮ ላይ ምን ተማራችሁ? ምን አያችሁ? ምን አላችሁ? እስቲ እኔ ደብሮኛል ቪዲዮ ምንም ፖይንት አላገኘሁበትም። ምንም ደስ የማይልም። እዚህ ጋር ያየሁት የሄርሜላን ጀግንነት ነው። እነዚህ ግን ቦዘኔ እንደሆኑ ነው ያሳየሁት። ስራ ፈት ቦዘኔ ኮንተንት የሌላቸው ቦዘኔ ናቸው። ያው ኦዲየንስ ያያቸዋል ላይክ ያደርጋቸዋል ሩታዬ ጀግና ይላታል። ያን ነገር ነው። ይሄ ጀግና የሚባለው ጊዜ ግን አጭር ጊዜ እንደሆነ የምታለቅሽበት ጊዜ ደግሞ በጣም ቅርብ እንደሆነ አስቢ። አንቺ የልጅ እናት ነሽ የሚል ድምዳሜ ነው የምሰጠው ማለት ነው። እንዲህ የምትሆኝበት ሰዓት አይደለም። አለባበሳው ላልተለወጠባችሁም ሩታ ግን ባለባበስ አይደለም ባይዘው ወንድ ልጅ ማስቀረት የሚቻለው በማንነት ነው። ባህሪሽ በጣም የሚያስጠላው ለዛ ነው ጥሎሽ ሄደው። ቋቋትያም ነገር ነሽ በእናትሽ። ኤኒዌይስ ቤተሰብ መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ እስከ ቪዲዮም እስከመጨረሻ ካያችሁ ከተመለከታችሁ እንግዲህ ሀሳባችሁን ስጡኝ እላለሁ። መልካም ጊዜ ቻው ባይ